መጥፎ ነገር ለምን ትናገራለህ? መጥፎ አላህ የማይወደው ነገር ለምን ትሰማለህ? ለምን ሐራም ነገር ታያለህ? ፋሕሻ ነገር ለምን ታያለህ? ጸያፍ ነገር አይንህን ለምን ታሳየዋለህ? የነዚህ ኢንፑቶች ውጤት ነው እኛ ማለት በቃ እነዚህ አሁን አእምሮ ሮዳታ ይመጣለታል። ይኸው ከምንሰማው ከምናየው ከምንዳስሰው ነገር አጠቃላይ አእምሮ ላይ ይመጣና ያ ነው አይደል ታስቦበት መጨረሻ ተግባር የሚሆነው እኛን የሚፈጥር ነው። ይህን ጠብቅ ነው። ወልበጥነ ወማ ሐዋ ሆድና በውስጡ የያዘውን ነገር እሱንም ጠብቅ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን ማለት ነው? ሐራም ነገር ወደ ሆድህ እንዳይገባ ሆድህ በመሙላቱ ምክንያት የሚመጡ ሻህዋዎች ስሜቱ ወደ ሐራም መገፋፋቱ እሱን ጠብቅ። ሐቀል ሐያ ማለት አላህን መፍራት ማፈር ማለት እሱ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛስ نعم وتذكر الموت والبلا ሞትንና መፍረስህን ልታስታውስ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ትፈርሳለህ በጊዜ ሂደት በቃ ፍርክስክስህ ነው የሚወጣው። ማንም ምንም ይሁን ማለት ነው የፈለገ ገንዘብ ይኑርህ የፈለገ ስልጣን ይኑርህ ማህበራዊ ስታተስህ ከፍ ይበል መፍረስህ አይቀር። ይሄ አካል ይፈርሳል መበስበሱ አይቀርም። ወልቢላ ማለት መበስበስ ዲኮምፖዝድ መሆን ማለት ነው። ሰሞኑን ያጋራህን ፒክቸር አለ እኮ እንዴት በየስንት ቀን ጊዜው ከ3 ቀን በኋላ ከ7 ቀን ሶሻል ሚዲያ ላይ ሼር አድርጋለሁ። ይሄን ሐዲስ ተከሻለሁ። ወልመውተ ወተذكر الموت والبلا መጀመሪያ በ3 ቀን ምን እንደሚሆን በ90 ቀን ምን እንደሚሆን በአመቱ ምን እንደሚሆን የሰው ልጅ የለንም እኮ በቃ ይህንን መሆንህን ካስታወስክ ሐያ ታደርጋለህ። አላህ እውነተኛ ሐያ ማለት ይሄው